እያንዳንዱ የሥርዓተ ቅዳሴ ክፍል ይዘቱን በዲቴል ከማየት በፊት ሥርዓተ መንጦላዕትን እናያለን። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት አንድ ቤተክርስቲያን ሲተከልና ሲሰራ በቤተ መቅደሱ ዙሪያ 3 በር እንዲኖረው ይደረጋል። ማለትም በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ በኩል አስቀድሞ ሕዝቅኤል ነቢይ በትንቢት እንዳየው የተዘጋች በር ወይም ሆህተ ምስራቅ ተብላ የእመቤታችን ምሳሌ በመሆኗ የቤተ ክርስቲያኒቱ ሥርዓት በር እንዳይኖር ይከለክላል። በእነዚህ 3 የቤተ መቅደስ በሮች ሥርዓተ መንጦላዕትን ይካሄዳል። ሥርዓተ መንጦላዕትን ሲካሄድ የሚዘጋበትና የሚከፈትበት ጊዜያቶች አሉ። ለምሳሌ በአንደኛና በሁለተኛ ሥርዓተ ቅዳሴ ክፍል ውስጥ ከኦህየ እስከ ሚመጠን ድረስ ከሚመጠን እስከ ስግዱ ድረስ ተዘግቶ ይቆያል። ዲያቆኑ ስግዱ ካለ በኋላ ተከፍቶ እስከ አንስኡ እደዊኩሙ ድረስ ይቆያል። ሰራኢ ዲያቆኑ አንስኡ እደዊኩሙ ካለ በኋላ ተዘግቶ እስከ ድርገት ድረስ ይቆያል። ድርገት ከወረዱና ካህናቱ ድርገት ጨርሰው ወደ ቤተ መቅደሱ ሲገቡ ይዘጋል። ተዘግቶ እንደቆየ እንደገና ዲያቆኑ አድንኑ ለማለት ሲመጣ ይከፈታል። ተከፍቶ ሕዝቡን ተሰናብቶ እቱ በሰላም ከተባለ በኋላ ተዘግቶ እንደተዘጋ ይቀጥላል። ይህም ምሳሌ አለው።